ሰማዕታቱን እንመስላለን። እነሱ በሄዱበት ጎዳና ስንጓዝ መዳረሻችን ክርስቶስ ይሆናል። የሰማዕታቱ የጻድቃኑ ሁሉ የመንገድ መሪ እርሱ ክርስቶስ ነውና እናታችን ሰማዕቷ ቅድስት አርሴማ የመጀመሪያ ያሸነፈችው የሥጋ ፈቃድን ነው። ይህንን ዓለም የተባለውን የሥጋ ፍላጎቷን አሸንፋለች። ከእናት ከአባቷ ቤት ከመላው የንጉሥ ልጅ ነች። ሁሉ የሞላላት በሥጋ ሀሳብ ሁሉ ማድረግ የምትችል ናት። ነገር ግን የጠቃሚ አይደለም። ለሰይፍ የወጣ ክርስቲያን ዓለምን ሊያሸንፍ የተዘጋጀ ክርስቲያን በዚህ ዓለም በሚወጣው በሚወርደው ዛሬ ታይቶ ነገ በሚጠፋው በሥጋ ሀሳብ አይኖርም። ይልቁንም ለተፈጠረበት ለተሰማራበት የጦርነት ሰልፍ እሱ ሁልጊዜ ይዘጋጃልና ሰማዕቷ ቅድስት አርሴማ የሥጋ ፍላጎቷን አሸነፈች። በዚህ ዓለም ያለው ነገር ሁሉ ከንቱ እንደሆነ አመነች። ውበቷን፣ ገንዘቧን፣ ቤተዘመዷን ያላትን ነገር ሁሉ ካደች። ለእኔ ሊሆን የሚገባው ራሱ ሚካኤል መስቀሉንም ተሸክሞ ከኋላ ይከተለኝ ያለው በማቴዎስ ወንጌል በምዕራፍ 10 ላይ ያለው የክርስቶስን ቃል ገንዘብ አደረገች። ዓለሟን አሸነፈች። ዓለምን አሸንፋ የሥጋ ፈቃዷን አሸንፋ ስትወጣ ከፊቷ ደግሞ ቅዱስ ጳውሎስ የተናገረው መጋደላችሁ ከሥጋና ከደም ጋር አይደለም፣ ይልቁንም ከክብሩ ከጨለማ ገዢዎች ከመናፍስት ርኩሳን ጋር ነው የሚለው ሰልፍ ከፊቷ ጠበቃል። ዲያብሎስ በአላውያን ነገሥታት ልብ ውስጥ እየገባ በክርስቲያኖች ላይ ያስጨክናቸው ነበረ። ማስጨከን ብቻ አይደለም፣ በእነሱ መቃጠል፣ በእሳት ውስጥ መጋየት፣ በእነሱ በሚወስደው ደም እየተዝናኑ የክርስቲያኖች ደም የክርስቲያኖች ስቃይ ለእነሱ መዝናናት ነበር። ከተራቧና ምስጋ ያታክሏቸው በተያያዘ በሚነደቅ እሳት ውስጥ እያነደዷቸው እነሱ ይዝናኑ ነበር። ቅድስት አርሴማ በዚያ ዘመን በደስታ በዚህ ሰልፍ ውስጥ የገባች ናት። በዚህ ሰልፍ ውስጥ የተሰማራች ናት። ዲያብሎስ ባስጨከናቸው በነገሥታቱ አደባባይ የክርስቶስን ስም በድፍረት የመሰከረች ናት። ድል ያደረገች ናት። ድል ስላደረገችም ወንጌላዊው ቅዱስ ዮሐንስ ለእሱ በተሰየመለት በቅዳሴው ላይ ዘንተ ሰማዕታት መዋዕያን ዓለምን ድል ስለነሱ ስለ ሰማዕታት ብለው ማረን እያለ ይጸልያል። ዓለምን ድል ስለነሱ ስለ ሰማዕታት። የተወደዳችሁ ምዕመናን እንግዲህ እንደነገርኳችሁ ዓለም የተባለ የእኛ የሥጋ ፈቃድ ነው። ዛሬ አብያተ ክርስቲያናት እንደ ችቦ እየነደዱ ክርስቲያኖች በየቦታው በዋሉበት እንዳይውሉ ባደሩበት እንዳያድሩ እየተደረጉ በኖሩበት በተፈጠሩበት ምድር እንዳይኖሩ እየተደረጉ በሩቅ የሰማነው የሰማዕታት ዘመን በእኛ ዘመን መጥቶ በሩቅ አገር ሆነ ብለን ስንሰማው የነበረው ያ የተጋድሎ ዘመን በራሳችን አገር በራሳችን ምድር ውስጥ እየተፈጸመ እያየን ነው። ምናልባት እኔና እናንተ ዛሬ የሚያስጨንቀን እንቅልፍ የሚነሳን የኑሮ ውድነት፣ የገበያው አለመረጋጋት፣
እውነት ነው ያስጨንቃል። በተለይም ወላጆች ልጆች የሚያበሉትን የሚያጠጡትን የሚያለብሱትን ሲያጡ ያስጨንቃል። ወዴት ይኬዳል?